ሽንታም ላርጎ የምታስጠመጥማቸው አይነት ትሰማኛለህ? አንተ ቆሻሻ ትሰማኛለህ? ሁለት ነው ያሸነፍኩ። 2-0 ነው ያሸነፍኩ። አንድ እኩል ዋና እየዋሸክ ነው ያለኸው። ስክሪንሻቱን አምጪ። እኔ ስጫወት ስክሪንሻት ሻወር ውስጥ ነው ስክሪንሻት ማድረግልህ። ሴትዮ አላየው እኔ ነኝ ያሸነፍኩ። ሻወር ውስጥ አንድ እኩል 105 የመጀመሪያው 105 ሁለተኛው 107 ያለው አንድ እኩል አርኪ ተራ ወልቃ አለ ኦሮሞ ሲተርት አርኪ ተራ ወልቃ ወይኔ በኢየሱስ ክርስቶስ ስም ያ ሶስቱ ዊን አይታየህም? እንዳንተ ቆሻሻ ማህየም ይሄ የተቀደደው አሸንፈሽኝ አይደለም። አንቺ አሸንፈሽኝ አይደለም። መኮንን ፋኖ እየጻፈልሽ ጊፍተርሽ ራሱ ማለት ነው እየጻፈልሽ ከነገርነሽ ሁለቴን ያሸነፍኩት እቺ ኔትወርክ ራሱ ይላል ማለት ነው። እንትድስቱን እንደምትለው 105 እና ይሄው የት ነው የምትኖረው? 3 ዊን ይታያቸዋል ጋይስ። 3 ዊን እኔ ነኝ ያሸነፍኩት። 3 ዊን ጋይስ። አንድ መኮንን ፋኖ ቅድም እያየው ነበር በኔ ጊፍተር ስለተናደድኩ እንጂ ገባሽ? እየጻፈልሽ 2-1 ነው አሸንፎሻል። እኔ ጊፍተርሽ ነኝ 2-1 ነው እያለሽ ነው ገባሽ? ይቀጣሽኝ ነኝ አሸንፌያለሁ። አንድ እኩል ይሄ እኮ ማለት ነው የሚካድ አይደለም። ዊን ማየት ትችላለህ። አይተሃል። ሁለቴ አሸንፌያለሁ። እንኪ ሽንታም ጨረሰ። አንተ ነህ ሽንታም። ሁለቴ ነው ያሸነፍኩ። የሽንታም ልጅ ብያለሁ። በጣም ነው የምንቀህ አንተ ብሎ ጊፍተር የሴት ቄስር የሴት ሞዴስ ነው። ማርያምን ደም እየተንተከተከ ነው በዚህ ሰዓት ማለት ነው። በጣም እየተናደድኩ ነው። ማርያምን አይታችኋል። ቅድም እኔ 1-1 ያልኩትኝ ማለት ነው ስፒከዝ እሱ ስላላሸነፈ ነው። አሁን እኔ ሁለቴ አሸንፌ የሚያፋፍረው አንተ ቆሻሻ 3 ዊን አይታየህምና ነው። 3 ዊን አይታየህም? ያንቺን ዊን ላይ እኔ ሸናውበት አንድ እኮ ትገጥሚያለሽ። ካልጨረሰ ግጠም በይወይ ሽንታ ፈልጓለሁ። ያ ብላክ ላይሆንም የሰጠኝ ቅጠል አይደለም ጊፍት ነው። ገባሽ? ባንቺ የተነሳ ልብሴን ቅጣት ተቀጥቼ አንድ ጊፍት ነው። ወይኔ ስላሴ ያው መሀይም ስለሆነ በብሎክ ሸኝቼዋለሁ። ገባሽ? መሀይም ጊፍተር አልወድም እኔ። አንደኛ ትሰማኛለህ ስላሉኝ ሸኝቼዋለሁ። አንደኛ ትሰማኛለህ። አንተ እኮ በምንሽር ሳይሆን በአፍ የምታራ ሰው ነህ፣ በአፍ የምሸና ሰው ነህ። ስለዚህ በአንተ አፍ ማለት ነው የጊፍተሪን ስም እንዳጠራ ብታሸንፍ ከዚህ በኋላ እንኳን አልቀጣልህም። አንተ ጊፍተር ሳይኖር ሲቀር አውቀ ተሳደበሽ ምናምን እያልክ ሰበብ እየፈለክ ነበረ እንዳትናገር ጊፍተሪን። በጣም ጥሩ። አንቺም እንግዲህ በጣም ጥሩ። አንቺም የሆነ ከንፈርሽ ላይ ትንሽ ቄንጠር አለ መሰለኝ ጭጭጭጭ እያልሽ ነው። አንተ በእናትህ አፍህን ዝጋ። ወደዛ ሂድ ቆሻሻ። በሰሳት ተከብረህ አንተ ነው መጀመሪያ የነካው እኔ አይደለም የነካሁት። ውሻ እዚህ ጋር ምክንያት የለ ጅን የለ ወንድሙ እንደ ሰፖርት የሚያደርገው ትላንትም ዛሬ ቱሞሮ ኤኒ ታይም ገባች። እዛ 10 ምናምን ጊፍተር ነው። ልብ በሉ ብቻው ምን አይነት ወንድ ይወቅና ሁላችሁ በራችሁ ነው ሁላችሁ አልተሸነፍንም፣ አሸንፈናል። ሌትስ ጎ ብላክ የብዙ ሴቶች አንደኛ ቅጣት ደም እጁ ላይ አለ። እኔ በስነ ስርዓት የተቀጣው ልጅ አንተ ውሻ እንዳለ መረጃ ራስሽን ተናገር። ወይኔ ጨጓራዬ አንደኛ ኔትወርክሽን ሰውዬ አንድ ነገር ስማኝ። ጊፍተር አንሰራደ ብለህ ስትሸነፍ ይሰራል ኔትወርክ። ራስሽን ተናገር። አንደኛ ከሽንት ቤት ውሃ እየቀዳክ ያልከኝን ማለት ነው ብላክ ላይንን ማለት ነው አንተ ማለት ይሄ ነህ እያልክ 50 ጊዜ ከሽንት ቤት ታረግልኛለህ። ሁለተኛ ቅጣት ጭቃ ታቦካና ሙሉን ከዚህ እስከ ጥፍር ድረስ ትቀባለክ። ከዛ ሙሉ ደቂቃውን እንደዛ ቁጭ ብለህ ስትሪም ታደርጋለህ ማለት ነው። ሙሉ ጭቃ አብኩተህ እንደዚህ ድፍት የምታደርግልኝ።
ሶስተኛ ቅጣት የተቀመጥክበትን እስኪያሳየኝ። ፍራሽ ላይ ነው የተቀመጥከው። ቀዳደው በቢላ ፍራሹን ቀዳድልኝ። የተቀመጥክበትን ፍራሽ አንቺ እኮ ፍራሽ ላይ ውሃ ድፊ ስልሽ ነው እኮ። አንተ ወንበር ስለሌለ ተሽከርካሪ ወንበር ስለሌለ የምትቀመጥበትን ፍራሽ ትቀዳድደዋለክ ማለት ነው 80 ጊዜ። እኔ አልሳደብም፣ ቅጣት ላይ ነው ማገኘው። እኔ እንዳንቺ ብላክ ላይ አሁን እንኳን ከሽንት ቤት አይደለም ገባሽ? ንጉስ የንጉስ ልጅ የትልቅ ሰው ልጅ ገባሽ? ቤተ መንግስትና ዋይት ሃውስ የሚጠራን ፕሮፌሽናል ገባሽ? እሱን ከመጠራ ፍራሽ አይደለም ገባሽ? ነፍሴን ሰጣለሁ ነው ለሱ። እንደ መኮንን ረካሽ እኮ አይደለም እሱ። ተጣው ብላክ አንድ ነገር ልንገርህ ሰማኛለህ። እኔ በጣም ጨዋ ያሳደገኝ ልጅ ስለሆንኩኝ ማለት ነው። ብላክ ላይንን እንዳንተ እንዳልከው እኔ አልሳደብም። ጊፍተር እዚህ ጋር የሚመጡት ለኛ ብለው ነው እንጂ ሊሰደቡ አይደለም የሚመጡት። አንተ ባለጌ ስለሆንክ ትታወቃለህ። እኔ አሁን የምፈልገው ቅጣት ነው። ጌመር ነኝ። ቅጣቴን ተቀጣልኝ። ስትፈልግ ገስት ከፍተህ መሳደብ ትችላለህ። እኔ እንደተቀጣሁት ሂድና ተቀጣልኝ። ተቀጣልኝ። እስከዛ ደብል ታፕ አድርጉ ጋይስ። እስከዛ ደብል ታፕ አድርጉ። ለመኩና ለኢትዮጵያ እንደዚህም ዲስሪስፔክት እየተደረጋችሁ ከኔ በቃ እኔ እንዳልቀጣ ማለት ነው። ከራሳችሁ ላይ ስለሰጣችሁኝ ሳፖርት ስላደረጋችሁኝ ስለተቀመጣችሁኝ እግዚአብሔር አመሰግናችኋለሁ። ኑሩልኝ። ሰውዬ እየሰማሁ ነው። የአንቺ ኢትዮጵያና የአንቺ መኮንን እኔ ምን አደረጉኝ? እናቴ አንቺ ደንቆሮ መሀይም የፈለገው ሊያሳብደኝ ነው። ሴትዮ አንተ ስለ ብላክ ላይ ቆይ ቀልለሻል ወይ? ምንድን ነው የጨለልኩት? ማመስገን አልችልም እንዴ? ከዚህ በፊት እኔና አንቺ ጌም ያቆምነው በድራማሽ ነው። ኢትዮጵያን የት አባቱ አውቀዋለሁ። ምን አድርጎ የሚሄድበት አንቺ ሽንታ መኮንን ፋኖ ነው። ምን አደረገኝ? ስለምን ነበር ስትሳደብ የነበረው? ታዲያ ምንድን ነበር ስትሳደብ የነበረው? ጌም ነው። የስራው ባህሪ ነው እኮ ይሄ የስራ ባህሪ ነው። ባህሪ እኔ ማመስገን ካለብኝ አመሰግናለሁ። ታዲያ በኔ ላይ ድራማ ትስራ። አንተ እኔ ላይ ድራማ እየሰራች አልነበረ? ምንድን ነበር እያልኩ የነበረው? አውቃ ነው እንደዚህ ታቃስታለች እናንተን ለማማለል ነው ምናምን እያልኩ ነበር። እኔ ልቀጣ ስል ምንም ድራማ አትስራብኝ። ሰውዬ የምትቀጣልኝ ከሆነ ተቀጣልኝ። ድራማ እየሰራሽ ያለሽው አንቺ ነሽ። ጌም ተጫዋች ዝም ብለሽ ወይ መፈንከት ነበር። ይንቁሻሽ አራተኛ ቅጣት አንበሳ ውርድ። ይሄን ትበያለሽ። ይሄን በትልቁ አንተ ደግሞ ይሄኛውን ትበላለህ። ይሄማ ወርቅ ነው። ይሄ ወርቅ ነው ለአንተ ሽታ። ቡዳ አሳየኝ። ዝቅ አድርገው አሳየኝ።
ቁረሰው። ምንድነው? ለምን አባሽ ነው ጌም ማጀምሪ? አንቺ ደንቆሮ፣ አንተ ግማታም፣ አንተ አላክም። ውስጡን እንደ ኬክ ቁረሰው። አናቱ ይቆረስና ሴትዮ ቢላ አምጣና ፍራሹን እንዲህ ብያለሁ። መሪክ ብያለሁ። በኢየሱስ 80 ጊዜ ቀዳደው ብያለሁ። 80 ጊዜ ቀዳደው ብያለሁ። 80 ጊዜ ቀዳደው ብያለሁ። በሽተኛ ነው እንዴ? ምንድን ነው ያለች ፋሚሊ? ፍራሹን 80 ጊዜ ቀዳደው ነው ያልኩትኝ እንዴ። በእጅ ብቻ ቀደም ወጥይስ ቢላ አምጣና ፍራሹን ቀዳድ ነው ያልኩት። ይኸውልህ ቢላ አምጥታል አላመጣህም? በእጅክ ነው እያረክ ያለው አንተ ቆሻሻ። አልነውና አንተን ብላ ማሳየት አልፈለኩም እኔ። በእንደ ኬክ ቁረስልኝ ፍራሹን በደንብ እንደ ኬክ ቁረስልኝ እንዴ። 80 ጊዜ አላለችም ብሎ ሙድ ይዝብኛል እንዴ ጋይስ? ውሸቱን ቅጣት ከስሜት ወጥተሽ ቅጣትሽን በስነ አረ ምንድን ነው ጋይስ? በእናታችሁ ለምንድን ነው ኔትወርክ የሚይዘው? እያየሁህ ነው። ኦኬ ቢው ቢው ሰውዬ ቂጡ ውስጥ ከተው ነው ቅጣቱ። እኔ ሙድ መያዝ እንዴት እንደሆነ አሳይሻለሁ። ወላሂ ላዚ ለሴት ጋር ተከራከረ። ኧረ እቺ ደውቆራ ትችልም። ሁላችሁም ደብልታ ወላሂ አላህ ምስክሬ ነው። ታለቅሳለች፣ ወላሂ ታለቅሳለች። ወይ ማሜ፣ ኧረ ረሳ ቂጥ ውስጥ ነው ያልኩት። ማሜ እኮ ጠፋልህ። ተናደደና 15 ብላክ ጠፋልህ፣ ብላክ ጠፋልህ። ማንም የለህም አሁን። ብላኮች ንገረኝ እስኪ። አሁን ቶፕ ላይ ያለችው ልብ ቅርጽ ያላት ናት። 22 ሌቭል ማን? የኔዎቹ ማለት ነው አሉ፣ ሁለቱም አሉ። ይገርምሃል ያንተዎቹ። ስለዚህ አሁን ያለክ ምንድን ነው? ጌሙን ትተህ ስድብ እንዲሄዱ አይሄዱም። መቼም ማሚ መቼም አይሄዱም። በቃ አይሄዱም። መቼም አይሄዱም። አሁን አንድ ነገር ልንገርሽ፣ ለወደፊቱ ምንም አትነግረኝም። የራስህ ሲጠፋልክ ወደ እኔ አትዙር ሰውዬ። የራስህን ተከታተል። አሁን 15000 ትሪፕል ለሰጠ ኤምቪፒ በሉልኝ። እግዚአብሔር ያክብርልኝ። አስለቅሰን ነው የምንለከው። አስለቅሰን አላርግም። ተውት። ለምን ሚዩት ማድረገው? የለማ ብላክ በለው ዲዲ በለው ተረገጠ። እኛ በአፋችን ሳይሆን የምናሰናብተው በስኮር ነው የምናሰናብተው። የሉትም አሁን ማንም ይሄንን ስኮር ቀይራል እኮ። እኔ በአናቴ ሻወር ልግባ። ለምን ቀስቀይራለሁ? የለም እኛ ስማርት ጌም ነው የምንጫወተው። ኖ ስማርት ጌም በስድብ ነው። እኛ ፕሮፌሽናል ጌመሮች ሆነናል አሁን ላይ። እኛ በጣም አንሳደብም፣ ምንም አይደለም። ያንቺን ጊፍተር ጠቅጠቅ እናደርግና ምንም ጠቅጠቅ ያለውን ጨርስ እናደርጋለን። ኢትዮጵያ ሲሄድ የኢትዮጵያ ወንድም ይመጣል። የኢትዮጵያ ወንድም ሲሄድ የኢትዮጵያ አባት ይመጣል። ብዙ ናቸው። ሲታይ የነበረ እንትን ጭምብሉ ዛሬ ነው ያወለኩለት። ደከመኝ ጋይስ፣ እኔ በእናታችሁ እኔ በቃ ደከመኝ፣ በእውነት ደከመኝ። ገጥመሻል፣ ግጠሚ በስ ድክም ምን ያለኝ። እኔ ጊፍተሮቼ እንዲጎዱ አልፈልግም። ኦኬ ስፒች ቻሌንጅ የለም። ስፒች ቻሌንጅ ካልመጣ ይቆረጣል። ይሄም አይቻልም በእኛ ህግ። ተናገረኝ። ምንድን ነው የምናገረው? ትሪፕል ካልመጣ ይቆረጣል። ስፒች ቻሌንጅ መጀመሪያ አልነገርከኝም። መጀመሪያ ተነጋግረን ነው የምንገባው። እንደፈለግ አንተ ማነህ? አንተ ቅድምም ግላፍስ ጆሮዬ ሳይሰማ አቋረጥክብኝ። አሁንም ድጋሚ እናቴ እየተጫወትሽ ያለሽው ከኢንተርናሽናል ጌመር ጋር ነው። ለምን አትወጣም? ቆሻሻ በጣም አንቺ የእንጭቅ ልጅ እኔን ቀጥቶ መሄድ ዋጋ ያስከፍላል። ተግባባን? እኔ ፕሬዝዳንት ማሜ ነኝ።
ይሄ ለማኝ የተዳከመ ጊፍተርሽን ገባሽ? ከተዳከመ በኋላ መውጣት አይቻልም። የማንን ፍራሽ የማንን መተኛ አስቀድለሽ ልትሄጂ? አንተ ቆሻሻ ማለት ነው። አንተ ገረድ ማን ስለሆንክ ነው እንደፈለክ ህግ የምታወጣው? ማን ስለሆንክ ንገረኝ። የኔን 45,000 የምታቋርጠው 45 ጊዜ ሰይጣን ይከፋፍልክና ማለት ነው። አዳምጪ። በቃ ምንም አላዳምጥም። አጋንንታም ጌም ሳይጀመር በፊት ነው ህግ የምትነግረኝ። አንተ ስኮር ሳይኖር የኔን ስኮር አታከሽፈው። መጣ ቅጣት የለም። ይሄ እኮ ማንም የሚያውቀው አንቺ ራስሽ ደብል አልመጣም ብለሽ ይሄ ስንት ቁጥር ነው? ይሄ ስንት ቁጥር ነው? ይሄ ተደምሮ ስንት ቁጥር ነው እያልኩ ነው። ሳትነግረኝ ስኮሩን ልታቋርጠው አትችልም። ግላፍ አይቻልም ተባባል አይደል? ትሰማኛለህ? ጌም ሳይጀምር በፊት ነው የምትነግረኝ። ወከባ አትፍጠር። ጌም አሁን ለምሳሌ ግላፍ አይቻልም ተባባል፣ ግላፍ አልተሰጠም። ጀስት ዚስ ኢዝ ዲል ስላደረግን ደብል ካልመጣ ሚሊዮን ሁኚ ቢሊዮን ሁኚ ከስሜት ወጥቶ ስሜቱን መርጨት አቆሞ ገባሽ? መጀመሪያ ነው የምትነግረኝ። መሀል ላይ አይደለም የምታቋርጥብኝ። አሁን ብዙ ወር ስላልመጣ ነው መሀል ላይ ነው ደብል የሚመጣው። ድንቆሮ ምን አገባኝ? 45,000 ነው የምታቋርጥብኝ። ደብል ላይ ነው እኮ ግላፉ እንትኑ ደብሉ የማይመጣው ዳር ላይ ነው እንደ ደብል ያለ አንቺ ማህይም። አረች ምን አይነት ሴት ናት? ኧረ እኔ ላብድ ነው። ኧረ በስላሴ ላብድ ነው። ሰውዬሽ ጨርሷል። ትሰማኛለህ? ከዚህ በኋላ እንዳታቋርጥብኝ። ደብል ካልመጣ ይቋረጣል። ይሄ መነጋገር የማይፈልግ ነገር ነው። ገባ እሱ ትሰማኛለህ? አንድ ነገር ልንገርህ፣ አይቋረጥም። የምታቋርጥብኝ ከሆነ ደግሞ ማለት ነው የሚቋረጥ ከሆነ ደግሞ ግላፍ አንደኛው ወይ ግላፍ መፍቀድ አለብህ ወይ ደግሞ ሳይቋረጥ መጨረስ አለብን። ቆይ ይሄ ህግ እኮ አንቺ ላይ ብቻ ሳይሆን እኔ ላይ የሚሰራ ነው እኮ እናቱ። ልክ ነኝ? ገጥመሻል። ግጠሚ። ሁላችሁም ደብልታ አሁን አዳክመነዋል። ዘማይንድ ጌም ተዳክሟል። ምንድን ነው የምታዳክመው? ሴትዮ እኔ ከቤተሰቤ ጋር ነው እያወራሁ ያለሁት። ትሰማኛለህ? እኛ በኮድ ነው የምናወራው። አንቺ ትሰማኛለህ? ቆይ ትሰማኛለህ ወይ? አይቋረጥም። ምንም ነገር አይቋረጥም ከዚህ በኋላ። አንተ ብቻ አይደለም ህግ የምታወጣው። ከቤተሰቤ ጋር ነው እያወራሁ ያለሁት እኮ። ምንም ነገር አይቋረጥም። ጋር አውሪ